መፈናቀልና መገደል ቆጭቶኛል አንገብግቦኛል ሲል የሮጫ የገባን ሰው የፈለገ ሀሳብ ልዩነት ይኖር ፖዚሽኑን አክብረለት የሚከፍለውን ዋጋ እንትን ብለው በሚያደርገው ነገር ግን አልስማማም አማራን ነፃ ያወጣን ብለህ ነበር ልትናገር የሚገባው። እስክንድርን ሲባጎ ግር ማይረባ ቀጫጫ ምናምን ብለው ይሄንን ለሰማይ ለምድር የከበደ ሰው በጣም በሚያሳፍር ሁኔታ ሲናገሩት ታያለ። ማን ናቸው ብለህ ስትል በቅጡ እንኳን እስከ 12ኛ ክፍል የተማሩ ሰዎች አሉ። እንደ እስክንድር የተሰደበ ሰው የለም። ባይተው ምን ልታርገ እኔ አሁን እስክንድርን ቢሆን ምን ላደርግ ነው እዚህ ትግል ውስጥ ጀምር ምገባው እንዴ? ከሞቃል ጋር ተነስተህ ልጅና ሚስትን ትተህ ምትበራውንና ሻወር እንኳን በአግባቡ መውሰድ የማትችልበት ሐይቅ ውስጥ እየገባ ሻወር የሚወስድ ሰውዬ ነገ ዛሬ ድሮን ይምታው ማያቅም ሰው እንደው ከቻልክ እግዚአብሔር ይስጥ ውለታን ለመክፈል ያብቃን ትላለህ እንጂ በዚህ ደረጃ አዋርደህ ትሳደባለህ። ከላይ ጀምሮ ሶሻል ሚዲያ ላይ እስካሉ ሰዎች የሰሩ ሰዎች ሲዋረዱና ሲንቋሸሹ ነው የምታየው። በዚህ ትግል ምንድናችሁ ስትላቸው ብሔርተኛ ነን ይሉሃል። መጨረሻ ላይ ፈለግ ስታደርጋቸው ጎጥ ውስጥ ነው የምታገኛቸው። አማራነት አንድ መሆን ካለበት መጀመሪያ ኢንክሉሲቭን መሪዎችን ሳታከብር ማንንም ልታከብር አትችልም። እስክንድርን ኢትዮጵያን እስከ ትግል ውጣ እያልክ አንተ እዚህ ቁጭ ብለህ በርገርና ፒዛን እየበላ ምቾትና ድሎት የቅርብኝ ብሎ መሬት ላይ እዛ ጥይት ዛሬ ይምታው ነገ የማይታወቅን ግለሰብ በአደባባይ ወጥቶ የማዋረድ ሞራል የለህም። ሶ በቃ ሌትስ ቢ ሪስፔክትፉል። አንተ የምታስበውን ሀሳብ ኢንተርቴን አድርግ፣ እኛ የምናስበውን ሀሳብ እንናገራለን። ቦርደራችንን ግን አንለፍ። በተደጋጋሚ ስትናገሩ በተደጋጋሚ አይተናችኋል። እስክንድርን እኔ ማቀው የእስክንድር ስድብ ለእኔ ፐርሰናል ነው። እስክንድርን ስትሰድበው እኔን ነው እየሰደብከኝ ያለሁ። እስክንድር እኔን ነው የሚወክለኝ። የአዲስ አበባ አማራ የሆንኩትን አዲስ አበባ ውስጥ የኖርኩኝ ድምፅ የሌለኝ ቤት መቶ ሲፈናቀልብኝ ቤቱ ሊፈርስበት አይገባም ብሎ ድምፅ ሲሆነኝ የነበረው እኔን ነው። እኔን ወክሎ አማራን ወክሎ መከላከል የማይችል ከሆነ እስክንድር ለእኔ ዲፌንድ ማድረግ የማይችልበት የአማራ ስርዓት በአናቱ ይተካል። ለአንተ አማራነት ጎጃሜነትና ጎንደሬነት ብቻ የሚመስል ከሆነ እዛው ራስህ ጎጃሜነትና ጎንደሬነትን ይዘህ ተቀመጥ። ከክልሉ ውጭ የተወለድን አማሮች አለን እኛ በኢትዮጵያ ውስጥ መኖር የምንፈልግ። በአንተ ሪቶሪክና ናሬቲቭ አይመለከተንም። እዛው ተግማማ በቤሩ በጎጥ ፖለቲካ መተህ ደግሞ ጭራሹኑ ድፍረትህ ሁለት የተቀላቀሉ ምናምን ትላለህ። ለምን ከ30 አይቀላቀልም? መርጠህ ካልኩሌት አድርገህ በፊዚክስ እኮ ማንነትን ያገኘ እኮ ነው የምትመስለው። ምን ያርጋችሁ? ልጅ ሲናገር ብዙ ፖለቲካል ኮሬክትነስ ሊጎለው ይችላል። ከኦሮሞ ተቀላቅለሃል ብለህ ከሰውነት አውርደው ኤክስክሉድ ልታደርገው ትፈልጋለህ። ዘን መተህ ደግሞ ስለ እኩልነትና ስለ ፍትህ ታወራኛለህ። አዲስ ታይምስን ሳትቀበል የአማራ ትግል የሚባል አይኖርም፣ የለም። እኔን ሳትቀበል አዲስ አበባ ላይ ያለን ኢትዮጵያኖችን ሳትቀበል የአማራ ትግል የሚባል አይኖርምም፣ የለም። ትግል ማድረግ ከፈለግ የጎጃም ትግል እዛው ራስን ችል አድርግ፣ የጎንደር ትግል ራስን ችል አድርግ፣ የወሎ ምናምን የምትሉትን ትግል አድርጉ። አናቃችሁን ካል እንዴ ከክልሉ ውጭ ያለ ከሆነ አማራ ሲጨፈጨፍና ሲገደል ይኖረው ለፖለቲካ ፕሮፓጋንዳ ሲሆን ወለጋ ላይ ተጨፍጨፈን ምናምን እያልክ የእኛን ደም ይዘህ ትመጣለህ። ለስልጣንና ለድምፅነት ግን አትፈልጉንም። ለመሬትነት ሲሆን ወልቃይት ላይ ያለ አማራ ምናምን ትላለህ። ሲናገር መጥቶ ሲናገር ትግርኛ አክሰንት ስትሰማበት የትግሬ ዲቃላ እያልክ ትቀልድበታለህ። ማናንተን የአማራ ብሔርተኛ ያደርጋል? ይህንን ሰልፍ ፕሮክሌም የሆነ ኢንታይትልመንት አቁሙ። እዛው ራስ ጥግን ይዘህ ታገል። የጎጥ ኢንተረስት ካለ ጎጥን አስጠብቅ። ኢትዮጵያዊነት ይገደናል፣ አማራነት ይመለከተናል የሚሉ ሰዎችንም የመግፋትም የማግለልም መብት የለህም። አንተ ከአዲስ ታይምስ የተለየ አማራነት የለህም። አንተ ከዮኒ የተለየ አማራነት የለህም። አንተ ከዩሪ የተለየ አማራነት የለም። ከኔ የተለየ አማራነት አይኖር። በአማራነት መካከል የሶሻል ሃይራርኪ ለመፍጠር አትሞክር። the only difference የትኛው አማራ የትኛውን ይጠቅማል የሚለውን ኤክስፕሌን ሊደረግ የሚገባው። አማራ ሆኖ በአዴን አለ አማራን የሚያስጨፈጨፍና የሚያስገድል። እንደ እስክንድር ነጋ ደግሞ አማራ ሆኖ ምቾትና ድሎቱን ትቶ ጫካ ውስጥ የሚገባለ በድሮን ለመሞት ራሱን አሳልፎ የሚሰጥ ታይትል አይደለም። የሰብጀክት ጉዳይ አድርጉት። አማራነት የእንትን ጉዳይ አይደለም፣ አክሽን ነው፣ ቨርብ ነው። ሰብጀክት በናውን እንትን አታድርጉት። አማራ ነኝ 10 ጊዜ አትበሉን። አማራ መሆኑ አይመለከተኝም ጉዳይ አይደለም። ፎርዛት ማተር አፍጋኒስታናዊ ፓኪስታናዊ ልትሆን ትችላለህ። እንደ ታድወስ ታንቶ ያሉ ግለሰቦች ከጎጥ ባውንደሪ ምንድነው ከጎጥ ምናምን ከብሔር ምናምን አስተሳሰብ ዘለው መጥተው አማራ በሚጨፈጨፍበት ሀገር ላይ ወላይታ ሆኖ ስለ አማራ ድምፅ ሲሆኑ አይቻቸዋለሁ። ከአንተ አማራነት ለእኔ የታዲዮስ ታንቶ አማራነት ይበልጥብኛል። ስለዚህ አማራነት ፕሪሞርዲያል በሆነ ብቻ ኤክስፕሌን የሚደረግ አይደንቲቲ አይደለም። አማራ ኢንስትሩመንታል ኮንስትራክትድ እና ፕሪሞርዲያል የምንለው ሶስቱም ኤሌመንት ያለበት አይደንቲቲ ነው። ይሄንን ኢምፓርት እናደርጋለን የሚሉ ማንኛውም ሰው ከኦሮሚያ ክልል ይምጣ፣ ከትግራይ ይምጣ፣ ከሀዲያ ይምጣ፣ ከከምባታ ይምጣ ለአማራነት ቬንጋርድ ሆናለሁ የሚል ሰው ካለ ወደፊት ለፊት መምጣት ይችላል።
እና ራሳችሁን በተለየ ፖዚሽን ላይ አታስቀምጡ። ኢትዮጵያ ሀገር ውስጥ የሚኖር ማንኛውም የኢትዮጵያን ፓስፖርት ያዘ ኢትዮጵያዊ ሲቲዝን ኢትዮጵያዊ ነው። በኢትዮጵያ ውስጥ የሚኖር ማንም አማራነትን ክሌም የሚያደርግ ሰው በጠቅላላ አማራ ነው።